ተረዳችሁ? እንደዚህ ሆነ ስታያቸው ማለት ነው ዊ በቃ ይኸው እንደዚህ ብለህ የምታስበው እኮ እንደዚህ ያለህ እንደዚህ ስላጋጠመህ እኮ ነው። ከዛ እነዚህ ሰዎች መጥላት ማትችልም። እኔ እነዚህ ሰዎች መጥላት አልችልም። እነዚህ ሰዎች ግን እረዳቸዋለሁ። ባይ ዘ ዌይ የሚጠላህና የሚሰድብህ የሚያንቋሽሽህ ሰው የመውደድና የመረዳት አቅምህ ከፍተኛ ከሆነ አንተ በጣም ጠንካራ ሰው ነህ። አንተ እግዚአብሔርን የተቀበልክና ልብህ ውስጥ ዙፋን የሰፈነብህ ሰው ነህ ማለት ነው። እውነቴን ነው የምላችሁ። ጠላትህ የምትወድ ሰው ከሆንክ ሁሌም ዙፋን ላይ ትቀመጣለህ። ሁሌም ነው የምላችሁ። ኢቭን ብትወድቅም ለራሱ ወድቀህ አትቀርም። መነሻህ ቅርብ ነው። ተረዳችሁኝ? እና ይህ ምክር መምከር እፈልጋለሁ። ብዙዎቻችሁ ከህይወታችሁ ኤክስፒሪየንስ ተነስታችሁ የሌላም ሰው ኤክስፒሪየንስ አትገምቱ። እሺ፣ እወዳችኋለሁ፣ አከብራችኋለሁ እንድታቁት ማለት ነው። ዱባይ እንግዲህ ሙቀት ነው። ከዛ ወደ ውስጥ ስትገባ ቅዝቃዜ ነው። ብርድ ሊለቀኝ አልቻለም። ወደ አለርጂክ ተቀይሮብኛል። በቃ መድኃኒት እየወሰድኩ ነው፣ ግን ስቲል ያስለኛል። ዝም ብሎ በቃ ሳያቋርጥ ያስለኛል። እና እወዳቸዋለሁ ጋይስ ከምታስቡት በላይ። በቅርቡ ደግሞ 6 ሚሊዮን ልንገባ ነው። ትልቅ ምስጋና እየተሰማኝ ነው። ባይዘዌ ግን ጋይስ ታውቃላችሁ የሆነ ላይክ በዚህ በዓለማዊ ነገሮች መደሰት ካቆምኩኝ በጣም ብዙ ጊዜ እንደሆነ ታውቃላችሁ። ብዙ ጊዜ እንደሆነ ታውቃላችሁ። ላይክ ዩ ኖ ደስታን ስፈልግ ማለት ነው ሁሌም ጭንቀት ያሸንፈኛል። ታውቃላችሁ በጣም የሚገርመው ነገር ደስታን ስወራርጥ ሁሌ ጭንቀት በቃ ይከተለኛል፣ ያሯርጠኛል። ደስታ ከፊቴ ይሮጣል፣ ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ውስጥ ትላለች። ግን ደግሞ ደስታን ማሯራጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯራጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ፣ 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር yes ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ፣ ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ ያሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኖ ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከዚህ ከዛ መሀል ላይ በቃ ፈልጉት፣ ግን አትፈልጉት። ተረዳችሁኝ? ፈልጉት፣ ግን ከሰላም ሆናችሁ ፈልጉት። ከማሯራጥ በቃ ገንዘብ ነው በቃ እኔ ኮንፊደንስ የሚጨምረው ገንዘብ ነው። እኔ ደስታ የሚያመጣው ታዋቂነት ነው ሙሉ የሚያደርገኝ። ይሄ ነው እንደዚህ የሚያደርገኝ የሚል አስተሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነውና ሪሰንትሊ ሃይሌ የነበረው የኔ ይህ ነው። ተረዳችሁኝ? ለዛም ነው በቃ ጀስት ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ? you'll soon see most